ረሱል ሰለላሁ ዐለይሂ ወሰለም ቤት ውስጥ ዓኢሻ ስትቀር ሁሉም እንዲወጡ አዘዙ። ሁሉም ሲወጡ ጅብሪል ገባና አንቱ የአላህ መልእክተኛ፣ መለከል መውት በር ላይ ቆሞ እያስፈቀደ ነው። ከዚህ በፊት ማንንም አስፈቅዶ አያውቅም አላቸው። ረሱልም ሰለላሁ ዐለይሂ ወሰለም እንዲገባ ፈቀዱለትና መለከል መውት ገብቶ ረሱል ሰለላሁ ዐለይሂ ወሰለም ራስጌ ላይ ቁጭ አለ። ከዚያም መለከል መውት አንቱ የአላህ መልእክተኛ ሆይ አላህ ከዱንያና እሱን ከመገናኘት የቱን እንደምትፈልጉ አስመርጣቸው ብሎኝ ነው የመጣሁት አላቸው በሐያእ ተሞልቶ። ረሱላችንም ሰለላሁ ዐለይሂ ወሰለም አይ ወደ ላይ ያለው ጋር መሄድ ይሻለኛል በማለት ለዘመናት በናፍቆቱ የተሰቃዩትን ጌታ መገናኘትን መረጡ። መለከል መውትም በረሱል ሰለላሁ ዐለይሂ ወሰለም ራስጌ በኩል በመቆም አንቺ ምርጧ የሙሐመድ ኢብኑ ዓብድላህ ሩህ ሆይ ከጌታሽ በሆነ ውዴታው ወደ ውዴታው ውጪ፣ ወደ ወደደሽና ወደማይቀጣሽ ጌታ ውጪ ማለት ጀመረ። ረሱልም ሰለላሁ ዐለይሂ ወሰለም በዓኢሻ እቅፍ ውስጥ ሆነው እጃቸውን ከፍ በማድረግ በአላህ ይሁንባችሁ፣ ሰላታችሁን አደራ፣ በስሮቻችሁ ያሉትንም ሰራተኛዎች አደራ፣ ሕዝቦቼን 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 እያሉ ሰውነታቸው ቀዘቀዘ። ከፍ ያለችው እጃቸውም ወደቀች። ኢና ሊላሂ ወኢና ኢለይሂ ራጂዑን።